እንግዲህ ብሉቱዝ በየቀኑ ነው የምንጠቀምበት አይደል? ግን እስቲ በቅንነት እናውራ። ስንቶቻችንን በእርግጥ እንዴት እንደሚሰራ የምናውቀው? እሺ፣ በዚህ ገለጻችን ላይ ከዚህ ገመድ አልባ ግንኙነት ጀርባ ያለውን አስደናቂ ሚስጥር አብረን እንፈታዋለን። በጣም የሚገርመው ነገር እኮ ሙዚቃ ከስልክ ወደ ጆሮ ማዳመጫ በአየር ላይ እንዴት ነው የሚበረው? ልክ እንደ አስማት ነብር ነው አይደል? ግን እውነቱ ከዚህ በስተጀርባ በየሰከንዱ በሚሊዮን የሚቆጠር መረጃን ያለምንም ገመድ የሚልክ ዋው! በጣም ድንቅ የምህንድስና ጥበብ ነው ያለው። አዎ በትክክል 1 ሚሊዮን። አስቡት እስቲ በየሰከንዱ 1 ሚሊዮን 1 እና 0 የሚባሉ የዳታ ቢቶች ተገጣጥመው ነው ያንን የምንወደውን ሙዚቃ የሚፈጥሩት። በጣም የሚገርም ነው። ታዲያ ይሄ ማይታመን ሂደት እንዴት ሊሆን ቻለ? እሺ፣ ሁሉም ነገር የሚጀመረው ስልካችንና ጆሮ ማዳመጫችን በሚገባቡበት ልዩ ቋንቋ ነው። ይህን ቋንቋ የሚያስተላልፈው ደግሞ በዙሪያችን ያለውና በዓይናችን ልናየው የማንችለው የኤሌክትሮማግኔቲክ ሞገድ የሚባለው ኃይል ነው። ይህንን ነገር በቀላሉ ለመረዳት እስቲ የትራፊክ መብራት እናስብ። አረንጓዴ መብራት ሂድ ማለት እንደሆነ እናውቃለን፣ ቀይ ደግሞ ቁም ማለት ነው። ልክ እንደዛው ብሉቱዝም በቃ ሁለት የተለያዩ የሬዲዮ ፍሪኩዌንሲዎችን ይጠቀማል። አንዱን ፍሪኩዌንሲ ለአንድ ቁጥር፣ ሌላኛውን ደግሞ ለዜሮ ቁጥር። እሺ፣ ይህ ፍሪኩዌንሲ የምንለው ነገር ምንድነው ካልን በቀላሉ የሞገዱ የንዝረት መጠን ወይም ፍጥነት ነው። ብሉቱዝ እንግዲህ በጣም በዘዴ አንዱን የንዝረት መጠን 1 ለማለት ሲጠቀሙበት ትንሽ ለየት ያለውን ደግሞ 0 ለማለት ይመደባል። እና ይሄ ፈጣን መቀያየር ነው እንግዲህ ሚስጥሩ። መሳሪያው በሰከንድ ውስጥ በሚሊዮን ጊዜ በእነዚህ ሁለት ፍሪኩዌንሲዎች መካከል ሲቀያየር ነው ያ ሁሉ 1 እና 0 በአየር ላይ የሚተላለፈው። ግን እዚህ ጋር አንድ ጥያቄ አለ። በአንድ ክፍል ውስጥ እኮ ብዙ የብሉቱዝ መሳሪያዎች ሊኖሩ ይችላሉ። ታዲያ መልእክቱ እንዴት ነው ሳይሳሳት ትክክለኛውን ተቀባይ የሚያገኘው? እሺ፣ ለዚህ ጥያቄ መልሱ ያለው መረጃው በሚደራጅበት አስገራሚ መንገድ ላይ ነው። ያው ብሉቱዝ መረጃን በጅምላ ዝም ብሎ አይበትነውም። በመትኩ እነዚህን 1 እና 0 ቁጥሮች ፓኬት በሚባሉ ትናንሽ እሽጎች ውስጥ በስርዓት ያደራጃቸዋል። ልክ በፖስታ ቤት ደብዳቤ እንደሚታሽግ ማለት ነው። እና እያንዳንዱ ፓኬት 3 ዋና ዋና ክፍሎች አሉት። አንደኛ አድራሻ አለው። ይህ ፓኬቱ ለማን እንደተላከ ይገልጻል። ሁለተኛ የማጓጓዣ ዝርዝር አለ። ይህ ደግሞ ስለ ፓኬቱ ይዘት አይነትና መጠን ይናገራል። ሶስተኛውና ዋናው ደግሞ ይዘቱ ራሱ ነው። ያ ማለት ሙዚቃው ማለት ነው። ይህ አሰራር ነው እንግዲህ የእኛ ሙዚቃ ተሳስቶ የሌላ ሰው ጆሮ ማዳመጫ ላይ እንዳይሄድ የሚያደርገው። እሺ፣ ፓኬቶች መኖራቸው በጣም ጥሩ ነው። ግን አሁንም ሌላ ችግር ሊፈጠር ይችላል። እስቲ አስቡት፣ ብዙ መሳሪያዎች በአንድ ጊዜ በተመሳሳይ ፍሪኩዌንሲ ለመነጋገር ቢሞክሩ ምን ሊፈጠር ይችላል? ትርምስ ነው የሚፈጠረው። ለዚህም ብሉቱዝ በጣም አስደናቂ መፍትሄ አለው። የብሉቱዝ ሚስጥሩ ይህ ነው። በአንድ ቦታ ላይ ፈጽሞ አይቆይም። በምትኩ የሚጠቀምበትን የሬዲዮ ሞገድ ልክ እንደ ሰፊ አውራ ጎዳና ያስቡት። ብሉቱዝ ይህን አውራ ጎዳና ወደ ብዙ ትንንሽ መስመሮች ወይም ቻናሎች ይከፋፍለዋል። እና ስንት ቻናሎች አሉት መሰላችሁ? 79። አዎ 79 ተለያዩ ቻናሎች። ይሄ ማለት ለመገናኘት በጣም ሰፊ ሆነ የመጫወቻ ሜዳ አለው ማለት ነው። አሁን ደግሞ የሚገርመው ነገር መሳሪያዎቻችን በእነዚህ 79 ቻናሎች መካከል ዝም ብለው አይቆዩም። በቃ ያለማቋረጥ ይዘላላሉ። በምን ያህል ፍጥነት? በሚያስደንቅ ሁኔታ በየሰከንዱ 1600 ጊዜ። አዎ 1600 ጊዜ። ይህ የማያቋረጥ ዝላይ ነው ለስኬቱ ትልቁ ምስጢር። ይህ ዘዴ በቴክኒክ ቋንቋ ፍሪኩዌንሲ ሆፒንግ ይባላል። እኛ ግን የተቀናጀ ዳንስ ልንለው እንችላለን። ዝላዩ በዘፈቀደ የሚመስል ቢሆንም እውነቱ ግን ስልኩ እና ጆሮ ማዳመጫው አስቀድሞ የተስማሙበትን የዳንስ ስቴፕ ነው የሚከተሉት። ስልኩ ይመራል፣ ጆሮ ማዳመጫው ይከተላል። እሺ፣ ታዲያ ይህ የፍሪኩዌንሲ ዝላይ ብሉቱዝን ለምን ይህን ያህል ጠንካራ ያደርገዋል? አንደኛ ነገር ጣልቃ ገብነትን ያስወግዳል። አንዱ ቻናል ላይ ጫጫታ ወይም ረብሻ ቢኖር ችግር የለውም፣ ወዲያው ወደ ሌላ ንጹሕ ቻናል ይዘላል። ሁለተኛ ደህንነቱ የተጠበቀው ነው። ማንም ሰው ግንኙነቱን ሰርጎ ለማዳመጥ ቢሞክር የዳንሱን ስቴፕ ወይም የዝላዩን ቅደም ተከተል ስለማያውቅ አይሳካለትም። እናም በዚህ ምክንያት ግንኙነቱ በጣም አስተማማኝ ይሆናል። እንግዲህ ይህ ሁሉ ነገር በገሃዱ ዓለም ማለትም በሌሎች በርካታ የሬዲዮ ሞገዶች በተሞላ አካባቢ ውስጥ እንዴት እንደሚሰራ አብረን እንይ። ቀደም ብለን እንዳልነው
ብሉቱዝ የሚጠቀምበት 2.4 ጊጋሄርዝ ፍሪኩዌንሲ ባንድ በጣም የተጨናነቀ አውራ ጎዳና ነው። መንገዱን ከማን ጋር መጋራት አለበት? ከዋይፋይ ጋር፣ ከማይክሮዌቭ ምርጫዎች ጋር፣ ከሌሎች የብሉቱዝ መሳሪያዎች ጋር። በቃ በጣም ብዙ ተጠቃሚዎች አሉት። እና ይሄ የፍሪኩዌንሲዝ ላይ የሚባለው ዳንስ የሚጠቀመው እዚህ ጋር ነው። ለምሳሌ ማይክሮዌቭ ምድጃ እየሰራ ከሆነ እና በአንዱ ቻናል ላይ ረብሻ ከፈጠረ የብሉቱዝ መሳሪያችን በዛ ቻናል ላይ የሚቆየው ለአንድ ቅጽበት ብቻ ነው። ከሰከንድ በሺዎች አንድ ጊዜ ማለት ነው። ወዲያውኑ ወደ ሌላ ንጹህ ቻናል ይዘላል። በአጠቃላይ ስናየው እንግዲህ 3 ዋና ዋና ነገሮች ናቸው ተጣምረው ይህን አስደናቂ ቴክኖሎጂ የሚፈጥሩት። አንደኛ የማዕበል ቋንቋ አለ። ይሄ 1 እና 0ን የሚወክለው። ሁለተኛ የዳታ ፓኬቶች አሉ፣ መረጃውን ልክ እንደ ደብዳቤ አድራሻ ሰጥተው የሚያደራጁት። እና ሶስተኛ የፍሪኩዌንሲ ዙላይ ዳንስ አለ። ይሄ ደግሞ በተጨናነቀ ቦታ ውስጥ ግንኙነቱ ጠንካራና ደህንነቱ የተጠበቀ እንዲሆን የሚያደርገው። እነዚህ 3ቱ በአንድ ላይ ሆነው ነው በየቀኑ የምንደሰትበትን ገመድ አልባ ግንኙነት የሚሰጡን። በእውነቱ ይሄ በጣም ውስብስብ የሆነ የፊዚክስ መርህን ወደ ቀላልና የየዕለት አስማት የቀየረ ድንቅ ምህንድስና ጥበብ ነው። እስቲ እናስብ፣ በዙሪያችን እንደዚህ በየቀኑ የምንጠቀምባቸው ግን አሰራራቸውን የማናውቃቸው ስንት የማይታዩ ቴክኖሎጂዎች ይኖሩ ይሆን?